ሰላም ሰላም እንደምን ቆያችሁ ውድ ቤተሰቦቻችን እንደምን ቆያችሁ እያልኩኝ ሰብስክራይብ ላይክ ሼር ማድረግ አይለያችሁ። ዛሬ ደግሞ የምናየው ቆዳ ላይ የሚኖሩ ችግሮችን ለመመልከት እንሞክራለን ማለት ነው። አንዱ ከሜዲካል ሰርጂካል አስፔክት የምናገኘው አንዱ ሲስተም ዲስኦርደር ኢንቲጉመንታሪ ሲስተም ዲስኦርደር እንለዋለን። ዲስኦርደሮችን ከማየታችን በፊት አናቶሚካል ኤንድ ፊዚዮሎጂካል ኦቨርቪው በተወሰነ መልኩ ለመመልከት እንሞክራለን ማለት ነው። ስለዚህ አናቶሚካል ኤንድ ፊዚዮሎጂካል ኦቨርቪው በምናይበት ሰዓት ኢንቲጉመንታሪ ሲስተም ስንል ኮንሲስት የሚያደርገው ቆዳን፣ ጸጉርን፣ ጥፍርን እና ቆዳ ላይ ተለጥፈው የምናገኛቸውን ግላንዶችን ያካትታል ማለት ነው። ስለዚህ ዘ ፈርስት ዋን ኢዝ ዊ ጌት ስኪን፣ ቆዳ እናገኛለን። ቆዳ ምንለው ኢት ኢዝ ዘ ላርጀስት ኦርጋንስ ፍሮም ዘ ሲስተም፣ ከሲስተማችን ውስጥ በጣም ትልቁን ፖርሽን ከቨር አድርጎ የምናገኘው ስኪን እንለዋለን። ሶስት ሌየሮች አሉት፣ ኤፒደርሚስ፣ ደርሚስ ኤንድ ኦልሶ ሃይፖደርሚስ ኦር ሰብኩታኔስ በማለት ይታወቃል ማለት ነው። ስለዚህ የመጀመሪያው ኤፒደርሚስ የምንለው አውተር ሌየር ኦፍ ኦር አውተር ሞስት ሌየር ኦፍ ዘ ስኪን ኢዝ ናውን አስ ኤፒደርሚስ እንለዋለን። ኤንድ ኦልሶ ደርሚስ ሲባል ደግሞ ቢኔንዝ ዋት ኤፒደርሚስ፣ ከኤፒደርሚስ በታች የምናገኘው ሌየር ነው። ሃይፖደርሚስ ስንል ደግሞ ኢት ኢዝ ፋት አስፔክት ወይም ሰብኩታኔስ አስፔክት ኦፍ ዘ ሌየር ኦፍ ዘ ስኪን እንለዋለን ማለት። ስለዚህ ኢፒደርሚስ የላይኛው የቆዳችን ክፍል ነው። ሜድ አፕ ያደረገው ከስትራቲፋይድ ኢፒቴሊያል ቲሹ ነው ኦር ሴል ነው። ኤንድ ኮምፖዝድ የሆነው ፕሪዶሚናንትሊ ፎር ኬራቲኖሳይትስ ኦር ኢት ካን ቢ ፕሮቲን ፎርምድ የሆነ ነው። አብዛኛው ጊዜ ቲክነሱ ከ0.1 ሚሊሜትር አይሊድ ላይ እንዲሁም ደግሞ 1 ሚሊሜትር ፓልም ላይ እናገኛለን ማለት ነው። ይሄ የሚነግረን ዘ ቲክነስ ኦፍ ኤፒደርሚስ። ኤፒደርሚስ ሌየሮች አሉት ማለት ነው። እያንዳንዱ ስትራተም ጀርሚቲቪየም፣ ስትራተም ግራኑሎዘም፣ ስትራተም ሉሲዲየም፣ ስትራተም ኮርኒየም፣ ስትራተም ስፓይኖይዝም የሚባሉ ሌየሮች አሉት ማለት ነው። ዘ ሰከንድ ሌየር ኦፍ ዘ ስኪን ኢዝ ደርሚስ ምለው ነው። ኢት ኢዝ ኦልሶ ኖን አስ ትሩ ሌየር ኦፍ ዘ ስኪንስ። አንዳንዴ ሃይፖደርሚስን ወይም ሰርድ ሌየር ኦፍ ዘ ስኪን በምናይበት ሰዓት ኢት ኦልሶ ኖን አስ ፎርስ ሌየር ኦፍ ዘ ስኪን በመባል ይታወቃል ማለት፣ ምክንያቱም ፋት አስፔክት ስለሆነ ማለት ነው። ዘ ሰከንድ ዋን ኢዝ ደርሚስ ምንለው ግን ትሩ ሌየር ኦፍ ዘ ስኪን ምለው ነው ማለት። ስለዚህ ትሩ ሌየር ኦፍ ዘ ስኪንስ ወይም ደርሚስ ምንለው ቢኔንዝ ዋት ኤፒደርሚስ የምናገኘው ሌየር ነው። ሁለት ሌየሮች አሉት፣ ፓፒዩላር ኤንድ ኦልሶ ሬቲኩላር የምንለው ሌየሮች አሉ ማለት። ፓፒዩላር የሚባለው ከምን ከኤፒደርሚስ በታች የምናገኘው ሌየር ነው። ሬቲኩላር ሲባል ደግሞ ከፓፒለሪ ሌየር ኦፍ ዋት ዘ ደርሚስ አስፔክት የምናገኘው ሌየር ነው ማለት። ስለዚህ ደርሚስ ላይ በዋኒነት ፕሮቫይዲንግ ስትሬንግዝ ኤንድ ስትራክቸር ኦፍ ዘ ስኪን ሜድ ኦፍ ዋት ኦር ሜኪንግ ኦፍ ዋት ዘ ስኪን ስትራክቸሩን ፎርም የሚያደርግ እንዲሁም ደግሞ ጥንካሬ እንዲያገኝ የሚያደርገው ሌየርስ ደርሚስ እንለዋለን ማለት። ኤንድ ኦልሶ ትሩ ሌየር ኦፍ ዋት ዘ ስኪን በመባል ይታወቃል ማለት ነው። ዘ ሰርድ ዋን ሌየር ኦፍ ዘ ስኪን ኢዝ ሃይፖደርሚስ ወይም ሰብኩታኒየስ ወይም ደግሞ ፎልስ ሌየር ኦፍ ዘ ስኪን ምለው ነው። ኢት ኢዝ ዘ ኢነር ሞስት ሌየር ኦፍ ዘ ስኪንስ ነው። ኮምፖዝድ የሆነው ከአዲፖስ ቲሹ ነው ወይም ፋት ቲሹ ነው ኮምፖዝድ የሆነው። አብዛኛው ጊዜ ከፍተኛ የሆነ የስብ ክምችት የምናገኝበት ሌየር ኦፍ ዘ ስኪን ነው ማለት ነው። ሌላው ዩዝድ ፎር ዋት ኩሽንግ ቢትዊን ዘ ስኪንስ ኤንድ ኦልሶ ዋት ሌየር ኦፍ መስልስ ኤንድ ቦን እንደ ኩሽንግ የሚያገለግለን ነው ማለት ነው። ዛዘር ዋን ኢዝ ቆዳ ላይ የምናገኛቸው ለምሳሌ እንደ ሄር እንደ ኔል ኤንድ ኦልሶ ዋት ግላንዶች የመሳሰሉትን እናገኛለን ማለት ነው። ስለዚህ ሄር የምንለው ኢንታየር ኤክሰፕት ፎር ፓልም ኤንድ ሶል ፓርት ኦፍ ዘ ሄር። አብዛኛው ጊዜ ሄር የምንለው ፎርምድ የሚሆነው ከኬራቲን ነው ፎርምድ የሚሆነው። የምናገኘው ደግሞ አጠቃላይ ሰውነታችን ክፍል ላይ እናገኛቸዋለን። ኤክሰፕት ግን ፓልማችንና ሶላችን ላይ ግን ጸጉር አናገኝም ማለት ነው። ይህን ሄር በምናይበት ሰዓት ፓርቶች አሉት። ሩት፣ ሄር ሻፍት፣ ሄር ፎሊክል፣ ሄር በልብ የምንላቸው ፓርቶች አሉት ማለት ነው። ሩት የምንለው ደርማል አስፔክት ላይ የምናገኘው ወይም ደግሞ ስር የምንለው ነው። ሄር ሻፍት የሚባለው ደግሞ በቆዳ በኩል ፕሮጀክት የሚያደርገው የሄር ፓርት ነው ማለት ነው። ሄር ፎሊክል ሲባል ደግሞ ጸጉራችን የሚያልፍበት ካቪቲ ማለት ነው፣ ክፍት ኤሪያ ዛት ኢዝ ሄር ፎሊክል ነው። ሄር በልብ ሲባል ደግሞ ይሄ ከጸጉር ክፍል ውስጥ ፕሮሊፌሬሽን ወይም መልቲፕሊኬሽን የሚካሄድባት ሄር በልብ እንለዋለን ማለት። ስለዚህ ፓርት ኦፍ ዘ ሄር ኢን ዘ ሄር ፎሊክል ዌር ፕሮሊፌሬሽን ኦፍ ሴልስ ቴክ ፕሌስ ኢዝ ናውን አስ ሄር በልብ እንለዋለን ማለት። ዛዘር ዋን ኢዝ ኔል የምንለው ነው ወይም ጥፍር የምንለው ነው። ኢት ኢዝ ፎርምድ ፍሮም ዋት ትራንስፓረንት ከሆነ ከኬራቲን ወይም ደግሞ ሃርድ ከሆነ ትራንስፓረንት ኬራቲን ፎርምድ የሆነ ነው። አብዛኛው ጊዜ የምናገኘው ዶርሳል አስፔክት ኦፍ ዋት ፊንገር ላይ የምናገኘው ነው። ይሄንን ጥፍራችን ቢያንስ በየቀኑ ዴሊ 0.1 ሚሊሜትር ያህል ምን ያደርጋል ግሮ ያደርጋል ማለት ነው። በአንዴ ሰው ደግሞ ጥፍሩን ካጣ ቢያንስ የእጅ ጥፍራችን ከሆነ 170 ቀን ይፈጅበታል። እንዲሁም ደግሞ የእግር ጥፍር ከሆነ ደግሞ ከ12 እስከ 18 መንዝ ድረስ ሊቆይ ይችላል ማለት ነው። ዘ ሜን ፈንክሽን ኢዝ ፎር ፕሮቴክሽንስ ፐርፐዝ ያገለግላል ማለት ነው።
ዛዘርዋኒዝ ግላንድ የምንላቸው ናቸው። ቆዳችን ላይ የምናገኛቸው የተለያዩ እጢዎች አሉ ማለት ነው። እነዚህ እጢዎች በሁለት እንከፍላቸዋለን። ኢት ካን ቢ ሰባሺየስ ግላንድ ኦር ኢት ካን ቢ ስዊት ግላንድ ብለን ማለት ነው። ይሄ ሰባሺየስ ግላንድ የሚባሉት ዚያር ፕሮዲዩሲንግ ዋት ኦይሊ ፕሮዳክት ወይም ሴበም ፕሮዲክስ የሚያደርጉልን፣ ስዊት ግላንድ ሲባል ደግሞ ዚያር ሰክሬት ስዊትን ፕሮዲዩስ የሚያደርጉልን ናቸው ማለት። ሰባሺየስ ግላንድ የምንለው አሶሺየትድ ዊዝ ሄር ፎሊክል ወይም ደግሞ ሄር ፎሊክል አካባቢ ላይ የምናገኛቸው ግላንዶች ናቸው ማለት። ስለዚህ በዋነኝነት ፕሮዲዩስ የሚያደርገው ምንድነው ማለት ስዊትን ሴበምን ፕሮዲዩስ ያደርጋል ወይም ኦይሊ ፕሮዳክት ፕሮዲዩስ ያደርጉናል። ዋና ዓላማው ምንድነው? ፎር ሉብሪኬሽን ፐርፐዝ ማለት ነው። ፎር ፕሪቬንሽን ኦፍ ዋት ዘ ድራይነስ ኦፍ ዋት ዘ ስኪን ኤንድ ኦልሶ ዋት ዘ ሄርን፣ ጸጉራችን ድራይ እንዳይሆን ቆዳችን ድራይ እንዳይሆን ለመከላከል የሚያገለግል ፕሮዳክት ያመርትልናል ማለት ሴበም ሰባሺየስ ግላንድ እንደምንለው ማለት ነው። እዚህ ጋር ሌላው ዘ ስዊት ግላንድ ምለው ነው። ስዊት ግላንድ የሚባለው ደግሞ they are producing of what ስዊት ፕሮዲዩስ የሚያደርጉ ናቸው። አብዛኛው ጊዜ የምናገኛቸው አግዚለሪ አካባቢ ላይ ግሮኒ ኤሪያ አካባቢ ላይ እናገኛቸዋለን። አጠቃላይ ሰውነታችን ክፍል ላይ እናገኛቸዋለን፣ ግን ደግሞ በከፍተኛ ሁኔታ የምናገኛቸው አሉ፣ እንዲሁም ደግሞ በጥቂት የምናገኛቸው ግላንዶች አሉ ማለት ነው። ስዊት ግላንድ ማለትም ኤክሬን ኤንድ አፖክሬን የምንላቸው ግላንዶች አሉ። ኤክሬን የሚባሉት they are small ግላንዶች ናቸው። they are available on the all surface of the body፣ የትኛውም ቦዲ ፓርታችን ላይ እናገኛቸው የምንችላቸው ግላንዶች ኤክሬን ይባላል። አፖክሬን ሲባሉ ግን ስፔሲፊክ ኤሪያ ላይ የምናገኛቸው አለ። ለምሳሌ አግዚለሪ አካባቢ ላይ ኤንድ ኦልሶ ዋት ግሮይን ኤሪያ አካባቢ ላይ የምናገኛቸው ግን ሳይዛቸው ምንድነው ከኢክሬን ተለቅ ያሉ ግላንዶች ናቸው ማለት ነው። the main functions of skin በምናይበት ሰዓት በዋናነት ዋና ፈንክሽኑ ምንድነው? ፕሮቴክሽን፣ ሰንሴሽንስ ኤንድ ኦልሶ ዋት ፕሮዳክሽን ኦፍ ቫይታሚን ዲ ፕሮዲዩስ እንዲሆን ያደርጋል። የሰውነታችን የሙቀት መጠን ሬጉሌት ለማድረግ እንዲሁም ደግሞ ኢሚዩኒ ሪስፖንስ ፈንክሽን ያደርጋል። ኤንድ ኦልሶ ዋት ፎር ፕሪቬንሽን ኦፍ ዋት ዘ ኢንተርናል ኦፍ ዋት ኤኒ ካይንድስ ኦፍ ፓቶጂን ፍሮም ዘ ኤክስተርናል አስፔክት ቱ ዘ ኢንተርናል ቦዲ ፓርት፣ ከውጭ ወደ ውስጥ የትኛውም ፓቶጂን ኢንተር እንዳያደርግ ያደርጋሉ ማለት ዛት ኢዝ ናውን አስ ፎር ፕሮቴክሽን ፐርፐዝ ያገለግልናል ማለት ነው። the other aspect is assessment of what skin disorder፣ ቆዳ ላይ የሚኖሩ ችግሮችን እንዴት አሰስ እናደርጋለን የሚለውን ስናይ የመጀመሪያ የምናየው ሂስትሪ ቴኪንግ ኤንድ ኦልሶ ዋት ፊዚካል ኤግዛሚኔሽንስ በሁለት መንገዱ አሰስ እናደርጋለን ማለት ነው። ስለዚህ ዛት ሚንስ ቴኪንግ ኦፍ ዋት ኦር ጋዘሪንግ ኦፍ ዋት ዳታ ኢት ካን ቢ ሰብጀክቲቭ ዳታ ኤንድ ኦልሶ ዋት ኦብጀክቲቭ ዳታ ጋዘር እናደርጋለን ማለት ነው። ሰብጀክቲቭ ዳታ ላይ ሂስትሪ ቴኪንግ ነው ማለት ነው። ስለዚህ አጠቃላይ ከፔሸንታችን መረጃ እንሰበስባለን ማለት ነው። ዘ ሜን ሲምፕተምስ ፎር ዋት ፔሸንቱ ይዝናት ስኪን ፕሮብሌም ያለባቸው ፔሸንቶች ከሚያሳያቸው ምልክቶች ውስጥ አንደኛው ምንድነው? ሬድነስ፣ በርኒንግ ሴንሴሽን ኤንድ ኦልሶ ዋት ኢቺንግ፣ ራሽ ዴቨሎፕ ካደረጉ እነዚህ ሜን ሲምፕተምስ ፎር ዘ ፕሬዘንስ ኦፍ ዋት ስኪን ፕሮብሌምስ ቆዳ ላይ ችግር መኖሩን ይነግረናል ማለት ነው። ዘ ሜን ሲምፕተምስ ምንላቸው ናቸው ማለት። ፕላስ ደግሞ ሌላ ሂስትሪክ ጋዘር በምናደርግበት ሰዓት ኤኒ ካይንድስ ኦፍ ኢቨንት ጋር ለምሳሌ ከምግብ ጋር ከመድኃኒቶች ጋር የተለያዩ ግንኙነት ከነበራቸው፣ እንዲሁም ደግሞ ኮስሞቲክስ ሲጠቀሙ ከነበረ፣ እንዲሁም ደግሞ የፋሚሊ ሂስትሪ ኦፍ ራሽ ካለ፣ አለርጂክ ሪአክሽን ፎር ሰርቲንስ ኤኒ ካይንድስ ኦፍ ኮንታክት ካረገ፣ ኤኒ ካይንድስ ኦፍ ሜዲኬሽን አለርጂክ ሪስፖንስ ከዚህ በፊት ከነበራቸው፣ እንዲሁም ደግሞ ኤኒ ፕሬዘንስ ኦፍ ዋት ስኪን ከለር ቼንጅ አሁን ከረንትሊ የቆዳ ከለር መቀየር ካለ እነዚህን ጋዘር እናደርጋለን ማለት ኢንፎርሜሽንስ። ለምሳሌ አሁን ኮስሞቲክ ተጠቅመው ከነበረ ዛት ኢዝ ዋት ለቆዳ ችግር መንስኤው የተጠቀሙት የኮስሞቲክስ ፕሮዳክት ሊሆን ስለሚችል ጋዘር ማድረጋችን አስ ኤቪደንስ ያደርገናል፣ ለዲያግኖስቲክ ተጨማሪ ዲያግኖስ እንድናደርግ ያግዘናል ማለት ነው። ስለዚህ ኤኒ ካይንድስ ኦፍ ሂስትሪ ጋዘር እናደርጋለን ከፔሸንቱ ማለት ነው። ግን እዚህ ጋር ሜን ሲምፕተምስ ፎር ዘ ፕሬዘንስ ኦፍ ዋት ኤኒ ካይንድስ ኦፍ ስኪን ፕሮብሌም መኖሩን የቆዳ ችግር መኖሩን የምናውቅባቸው ሜን ሲምፕተምስ ምንላቸው ለምሳሌ የማሳከክ ባህሪ ካለው፣ የማቃጠል ባህሪ ካለው፣ እንዲሁም ደግሞ ቆዳው ኤሪያ ላይ ምን ካለ ማለት ነው ራሽ ፎርም ካደረገ ዛት ኢዝ ኢንዲኬሽንስ ኦፍ ዋት ዘ ፕሬዘንስ ኦፍ ዋት ስኪን ፕሮብሌም መኖሩን ኢንዲኬሽንስ ነው ማለት ነው። ሌላው ፊዚካል ኤግዛሚኔሽን ነው። ፊዚካል ኤግዛሚኔሽንስ ላይ ፕራይመሪ ኤንድ ሰከንደሪ ስኪን ሌዥንስ ምላቸው የመጀመሪያ ደረጃ የቆዳ መኩሰልና ሁለተኛ ደረጃ ላይ የሚኖር የቆዳ መኩሰል ማለት ሌዥንስ ማለት ዘ ፕሬዘንስ ኦፍ ዋት ኤኒ ካይንድስ ኦፍ ቼንጅ ኦን ዘ ሰርፌስ ኦፍ ዋት ዘ ስኪንስ ወይም ደግሞ ውንድ ፎርም ሊያደርግ ይችላል ማለት ነው። ስለዚህ በፕራይመሪ ስኪን ሌዥንስ ላይ የምናገኛቸው ይሄኛው እኛ ጋዘር ወይም ኦፕቴን የምናደርገው ነው ማለት ፋይንድ የምናደርገው በመመልከት ሊሆን ይችላል የምናገኘው ነው ፊዚካል ኤግዛሚን በምናደርግበት ሰዓት ማለት። ስለዚህ ፕራይመሪ ስኪን ሌዥንስ ላይ የመጀመሪያ የምናገኛቸው ለምሳሌ እነ ማኪዩል፣ ፓፒዩል፣ ፖስቲዩል፣ ኖዲዩልስ፣ ቬዚክልስ፣ ዌል የምንላቸው ዲፈረንት ካይንድስ ኦፍ ፕራይመሪ ስኪን ሌዥንስ የምንላቸዋለን ማለት። ስለዚህ እነዚህ ሌዥኖች አንዱን ከአንዱ የምንለይበት መንገድ ምንድነው? አንደኛ ዘ ፕሬዘንስ ኦፍ ዋት ሼፕ due to what by shape of the lesions and also diameter and also what it can be solid matter ሊሆን ይችላል or it can be liquid ሊሆን ይችላል ማለት ነው።
ኤንድ ኦልሶ ኢት ካን ቢ ፓልፔብል ኦር ኢት ካን ቢ ነን ፓልፔብል ሊሆን ይችላል ማለት። ስለዚህ በእነዚህ ዲስቲንጉሽ ልናደርገው እንችላለን አንዱን ከአንዱ ማለት። ለምሳሌ አሁን ማኪዩልን በምናይበት ሰዓት ፍላት ነው፣ ዝርግ ነው፣ ከ1 ሴንቲሜትር በታች ነው። እንዲሁም ደግሞ ቆዳውን በምነካበት ሰዓት ምንድነው ማለት ፓልፔት ማድረግ አንችልም ማለት። ዜር ኢዝ ኖ ፕሬዘንስ ኦፍ ዋት ኤኒ ካይንድስ ኦፍ ሶሊድ ማተር ኦር ኤኒ ካይንድስ ኦፍ ፍሉድ የለም ማለት ነው። ነገር ግን ምንድነው ፍላት ነው፣ ከ1 ሴንቲሜትር በታች ያነሰ ነው። ኤንድ ኦልሶ ዋት ምንድነው የቆዳ ከለር ምን አለ ማለት ቼንጅ ይኖራል ማለት ነው። ፓችም ዘሴም ነው ማለት ከማኪዩል ጋር ዘሴም ነው። ነገር ግን ልዩነቱ ምንድነው ግሬተር ዛን ዋት 1 ሴንቲሜትር ከ1 ሴንቲሜትር በላይ ነው። ነገር ግን ነን ፓልፔብል ኤንድ ኦልሶ ዜር ኢዝ ፕሬዘንስ ኦፍ ዋት ስኪን ከለር ቼንጅ ቆዳ ላይ ምን ይኖራል ማለት ነው ስኪን ከለር ቼንጅ ኤንድ ኦልሶ ዋት ኢሬጉላር ቦርደር ነው ያለው ማለት ሬጉላር የሆነ ወይም ወጥ የሆነ ቅርጽ የለውም ኢሬጉላር ቦርደር ፎርም ያደርጋል ማለት ነው። ሌላው ፓፒዩል የምንለው ነው ከ0.5 ሴንቲሜትር በታች ነው። ሰርከምስክራይብ ክብ ቅርጽ ያላቸው ናቸው። ኢሊቬተር ነው በቀላሉ በመነካው ሰዓት ፓልፔት ማድረግ እንችላለን ዳሰን መለየት የምንችለው ነው ማለት። ዛዘሯኒስ ፕላኪዩ የምንለው ነው ግሬተር ዛን 0.5 ሴንቲሜትርስ ኢሊቬተር ነው ፓልፔብል ሶሊድ ማስ ነው ኤንድ ኦልሶ አት ሰርከምስክራይብድ ዊዝ ፍላት ቶፕ ከላይ ይሄ እዚህ ጋር እንደምትመለከቱት ከ0.5 ሴንቲሜትር በላይ ነው። እንዲሁም ደግሞ ጫፉ ላይ በምንድነው በምታዩበት ሰዓት ፍላት ነው ማለት ነው ዝርግ ነው ማለት ነው። እንዲሁም ደግሞ ፓልፔት አድርጋችሁ ዲተርማይን ማድረግ ትችላላችሁ ማለት። አብዛኛው ጊዜ ኢዘማይተስ አይነት ደርማታይተስ በእንደዚህ አይነት ይገለጻል ማለት በፕላኪዩ ይገለጻል። ሌላው ኖዲዩልስ የምንለው ነው። ኖዲዩልስ የምንለው ከ0.5 እስከ 2 ሴንቲሜትር ድረስ ምን ያለው ነው ሳይዝ ያለው ነው። 0.5 እስከ 2 ሴንቲሜትር ድረስ ሳይዝ አለው። ፕላስ ደግሞ ምንድነው ኖዲዩል እስከ ዲፐር ቲሹ ድረስ ምን ያደርጋል ማለት ነው ይገባል ማለት ነው። እንዲሁም ደግሞ ምንድነው ማለት ነው ኢት ካን ቢ ሰርከምስክራይብድ የሆነ ክብ የሆነ ቅርጽ ያህል ሼፕ ያለው ነው። ኤንድ ኦልሶ ዋት ኢት ኢዝ ሲምፕሊ ፓልፔብል ነው ማለት በፓልፔት አድርገን ዲስቲንጉሽ ማድረግ እንችላለን ማለት። ሌላው ቲዩመር የምንለው ነው ወይም እጢ የምንለው ነው ከ1 እስከ 2 ሴንቲሜትር። ይሄ የዲያሜትሩን በምናይበት ሰዓት ሊለያይ ይችላል ማለት። ለምሳሌ ቢናይን ሊሆን ይችላል፣ ማሊግናንት ሊሆን ይችላል፣ ሳይዙም ሊያደርግ ይችላል፣ ቫሪ ሊያደርግ ይችላል ማለት ነው። ስለዚህ ቲዩመር ኢሊቬተር ነው ፓልፔብል ሶሊድ ማስ ነው ጠጣሪ የሆነ ማስ ነው ያለው እስከ ዲፐር ስትራክቸር ድረስ ምን ሊያደርግ ይችላል ማለት ነው ኤክስቴንድ ሊያደርግ ይችላል ማለት ነው። ሌላው ቬዚክልስ የምንለው ነው። ቬዚክልስ ሲባል ደግሞ ዜር ኢዝ ዋት ኮንቴኒንግ ኦፍ ዋት ሲሪየስ የሆነ ፈሳሽ የያዘ ነው ማለት ነው። እንዲሁም ደግሞ ትናንሽ ሆኖ ግን የተለያየ ሰውነታችን ቦታ ላይ በሰፊው የተሰራጨ አይነት ነው ማለት ነው። ኤንድ ኦልሶ ዋት በመነካው ሰዓት ፓልፔት ማድረግ እንችላለን ማለት። ሌዝ 0.5 ሴንቲሜትር ዲያሜትር አለ ማለት። ሌላ ቡሌ የምንለው ነው ዘሴም ማስ እንደ ቬዚክልስ ጋር ዘሴምስ ነው ግን ይሄኛው ሳይዙ ከ0.5 ሴንቲሜትር በላይ ከፍ ያለ ነው ማለት ነው። ፕላስ ኢት ኮንቴን ዋት ፍሉድ ኮንቴን ያረገ ነው ማለት ነው። ዛዘሯን ኢዝ ዌል የምንለው ነው። ኢት ኢዝ ኤሊቬትድ ማስ ዊዝ ኢሬጉላር ቦርደር ኤንድ ኦልሶ ዋት ዳዝ ኖት ኮንቴን ፍሪ ፍሉድ ተንቀሳቃሽ የሆነ ፈሳሽ የለውም። ነገር ግን ቦርደሩ ደግሞ ምንድነው ኢሬጉላር ነው ሬጉላር የሆነ ቦርደር የለውም። አብዛኛው ጊዜ ይሄ የሚከሰተው ምንድነው በኢንሴክት ባይት በተለያዩ ኢንሴክቶች ባይት ካረገን በኋላ የሚኖር የቆዳ ሪስፖንስ ነው ማለት ነው። አብዛኛው ጊዜ there is highly presence of what itching sensations ኮንፊርም ያደርጋሉ ማለት ፔሸንቶቻችን። ዛዘር ዋን ኢዝ ፖስቹል የምንለው ነው። ፖስቹል ደግሞ መግል ያዘ ወይ ደግሞ ፐስ ፊልድ ቬዚክልስ ኦር ቡላ ወይም ቬዚክልስ ሊሆን ይችላል ወይም ቡላ ነው። ነገር ግን ምን ፎርም ያደረገ ነው ኢት ካን ቢ ፐስ ፊልድ የሆነ በመግል የተሞላ ቬዚክልስ ወይም ቡላ ኢትስ ናውናስ ፖስቹል እንለዋለን ማለት። ዛዘር ዋን ኢዝ ሲስተም ነው። ኢት ኢዝ ሰሚ ኦር ሰሚ ሶሊድ ወይ ደግሞ ፍሉድ ላይክ በምን ላይ በሰብኩታኔስ ወይም ደግሞ ደርሚስ አካባቢ ላይ አኩሙሌትድ ካረገ ዛት ነውና ሲስት እንለዋለን ማለት። ለምሳሌ አሁን ስካልፕን ነው የምናየው በኋላ የምናገኘው ላይክ ሰከንደሪ ስኪን ሌዥንስ የምንላቸው ናቸው። ከዛ ውስጥ ኢሮዥን፣ ሳልሰር፣ ፊጀር፣ ስኬልስ። ለምሳሌ ኢሮዥን ሲባል የላይኛውን የቆዳችንን ክፍል ሙሉ ለሙሉ ሲያጣ ዛት ነው ኢሮዥን እንለዋለን። ሳልሰር ሲባል ግን ኤክስቴንዲንግ ቱ ፓስ ከኤፒደርሚስም ድረስ አልፎ ቲሹንም አፌክት ሲያደርግ ኤንድ ኦልሶ ዋት ፕሬዘንቲንግ ኦፍ ዋት ኒክሮቲክ ቲሹ ፎርም ሲያደርግ ብሊዲንግ ኤንድ ኦልሶ ዋት ጠባሳ ፎርም ሲያደርግ ዛት ነው ሳልሰር እንለዋለን። ፊጀር ሲባል ደግሞ ላይክ ሊነር ክራክ ኢን ዘ ስኪን ዛት ሜክ ኤክስቴንድ ቱ ዋት ሊነር ክራክ እስከ ኤክስቴንድ እስከ ደርሚስ ድረስ ኤክስቴንድ የሚያደርግ ሊነር ክራክ ፎርም ሲያደርግ ዛት ነው ፊጀር እንለዋለን። ስኬል ሲባል ደግሞ ኢት ኢዝ ዜር ኢዝ ዋት ኤፒቴሊያል ሴሎቹ አንድ ቦታ ላይ ዲስኳሜትድ አድርገው ዜን አፍተር ቲክ ኦር ቲን የሆነ ፍሌክ ፎርም ሲያደርጉ ዛት ኢዝ ናውና ስኬል እንለዋለን። ዛዘር ዋን ኢዝ ክረስት የምንለው ነው። ዜር ኢዝ ቅርፊት የምንለው ነው ማለት ሬድ የሆነ ለምሳሌ
ብለድ ሴል ሊሆን ይችላል፣ ከቲሹ ሊሆን ይችላል፣ ከፐስ ሊሆን ይችላል። ድራይድ ያደረገው ፓርት ዛት ነው ስክራች እንለዋለን። በቀላሉ ከቆዳው ላይ ተቀርፎ የሚነሳ ማለት ነው። ዛዘራውን ስኪን የምንለው ነው። ስኪን ደግሞ ስካር የምንለው ነው። ስካር ደግሞ የሆነ ውንድ ሂሊንግ ካረገ በኋላ የሚፈጠረው ማርክ ማለት ነው። ለምሳሌ አሁን አንዴ ውንዱ ክሎዝ ካረገ በኋላ የሚፈጥረው ማርክ ወይም ጥሎት የሚያልፈው እንትን ጠባሳ እንለዋለን ወይም ስካር እንለዋለን ማለት ነው። ዛዘራውን ኬሎይድ የምንለው ነው። ዜር ኢዝ ኬሎይድ ላይ ሃይፐርትሮፋይድ ስካር ቲሹ ሰከንደሪ ቱ ኤክስቴንሲቭ ኮላጅን ፎርሜሽንስ ዱሪንግ ሂሊንግ ዊዝ ኤሊቬቲንግ ኤንድ ኢሬጉላር። አብዛኛው ጊዜ ኬሎይድ የሚፈጠረው ምንድነው? ከፍተኛ የሆነ ኮላጅን ፎርሜሽን በሚኖርበት ሰዓት ትልቅ የሆነ ስካር ፎርም ሲያደርግ ማለት ነው። ሃይፐርትሮፋይድ ካይንድስ ኦፍ ስካር ፎርም። ሃይፐርትሮፊ ማለት ዜር ኢዝ ዋት ኢንክሪዝመንት ኦፍ ዋት ዘ ሳይዝ ማለት ሳይዙ በጣም ሲጨመር ማለት። ስለዚህ በጣም ትልቅ የሆነ ስካር ፎርም ያደርጋል። ያም ደግሞ የሚፈጠረው ምንድነው? ከፍተኛ የሆነ የኮላጅን ፎርሜሽን ተከትሎ የሚፈጠር ነው ማለት። ዛዘሮኒ ሊችኒፊኬሽን ምንለው ነው። ሊችኒፊኬሽን የሚባለው ከመጠን በላይ ቆዳውን በሚያከው ሰዓት የሚፈጠር ማለት ነው። ስለዚህ ሪፒትድ ካይንድ ኦፍ ዋት ስክራቺንግ ኦፍ ዋት ዘ ስኪንስ ዛት ፎርሚንግ ኦፍ ዋት ሊችኒፊኬሽን ፎርም ያደርጋል ማለት ነው። ስለዚህ እንደምታዩት ቆዳው ምን ይሆናል ማለት ነው? እዛ ሳይት ላይ በጣም ይጠቁራል፣ ፕላስ ደግሞ ቲክ ይሆናል ማለት በጣም ይወፍራል ማለት። ፕላስ ደግሞ ምን ያደርጋል ማለት ነው? የነበረውን ዘ ኖርማል ቴክስቸሩን ምን ያደርጋል? ያጣል ማለት ነው። The other one is scale የምለው ነው። It is describes superficial epidermal cells that are dead and cast off the cell from what the skin ከቆዳ ላይ ድራይድ አድርጎ የሚነሳው ፓርት ዛት ነው እና ስኬል እንለዋለን ማለት ነው። The other one is hypopigmentations, hyperpigmentations, depigmentations። hypopigmentations ማለት ምንድነው? ቆዳው በተወሰነ መልኩ የኖርማል ቴክስቸር ከለሩን እያጣ ሲመጣ ሃይፖፒግመንቴሽን ነው። ሃይፐርፒግመንቴሽን ሲባል ቆዳው ከነበረው ከለር ቴክስቸር በጣም በከፍተኛ ሁኔታ ከለራይዝድ ሲሆን ሃይፐር እንለዋለን። ዲፒግመንቴሽን ሲባል ይሄ ደግሞ ቆዳው ምን እያደረገ ሲመጣ ማለት ቶታሊ ከለሩን እያጣ ሲመጣ፣ ለምሳሌ ቪትሊጎ መውሰድ እንችላለን ማለት ነው። ዛት ነው ፒግመንቴሽን ኦፍ ዘ ስኪን እንለዋለን ማለት ነው። ዛዘር ዋን ኢዝ ኢደማ የምንለው ነው። እብጠት የምንለው ነው። ዜር ኢዝ